እንደዚህ አይነት ፊልሞችን ለመስራት ከ9 ሰዓታት በላይ ይፈጅብናል። ቪዲዮን ላይክ እና ቻናሉን ሰብስክራይብ ማድረግ ግን ለእናንተ የ1 ሰከንድ ስራ ነው። እኛን ስለሚያግዘን ግን ቪዲዮን ላይክ፣ ቻናሉን ሰብስክራይብ በማድረግ ፊልሙን እንጀምር። ብዛት ያላቸው ገንዘቦች በሚቆጠሩበት ህንፃ ስር አንድ ክፍል ውስጥ ቪንሰንት አንድ ሰውዬ ላይ መሳሪያ ደቅኖ ሰውየውን በምላሹ መሳሪያ ደቅኖበታል። ቪንስ የሚተኩስበትን ትክክለኛ ጊዜ በሚጠባበቅበት ወቅት ይሄ ሁሉ የጀመረበትን ቀን ማስታወስ ይጀምራል። ከ4 ቀናት በፊት ኦሃዮ ውስጥ ቪንስ እናቱና እህቱ ለአባታቸው የህክምና ወጪ ለመክፈል ቤታቸውን ለመሸጥ ይስማማሉ። አባታቸው አደጋ ደርሶበት ሆስፒታል ከገባ ጊዜያቶች ተቆጥረዋል። ቪንስ ወደ ስራው ከመሄዱ በፊት ቀን በቀን አባቱን ይጠይቀዋል። የሚተዳደረው በኤሌክትሪክ ባለሙያነት ሲሆን የዛሬው ደንበኛው አቶ ሄሪሰን ነበር። ያን ቀን ሚስጥራዊ ፖስታ ተልኮለት ከቤቱ ፊት ፖሊሶች ፎቶ እያነሱት እንደሆነ አላወቀም። ስለ ደብዳቤው ለፍቅረኛው ሲነግራት ቪንስ ብዙ ገንዘብ እንደሚያስገኘው ሲነግራት ይሰማዋል። ያን ቀን በኋላ ላይ ቪንስ የታናሽ እህቱን ልደት ለማክበር ወደ ቤት ይመለስና የልደት ምኞቷ ትንሽዬ በግ እንደሆነ ተናግራ ሻማውን ታጠፋዋለች። በሌላ በኩል በሌላኛው የከተማቸው አካል ጃስፐር ባጊስ $2 ሚሊዮን ከሚያበድሩት ወንጀለኞች ጋር ይገናኛል። ከ3 ቀን በኋላ 3 ሚሊዮን አድርጎ እንደሚከፍላቸው ይጠብቃሉ። በቀጣዩ ቀን ቪንስ አባቱን ለመጠየቅ ወደ ሆስፒታል ሲሄድ ሐኪሙ ሌላ ተጨማሪ ቀዶ ሕክምና እንደሚያስፈልገው ይነግረዋል። ይህም ማለት ዕዳቸው ላይ ተጨማሪ ዕዳ ይጨመርባቸዋል ማለት ነው። ቪንስ ከዚህ በመቀጠል ወደ አቶ ሄሪሰን ለመስራት ይመለስና ሰውየው ለጓደኛው ይሄ ስራ በአንድ ቀን ብቻ ከፍተኛ ገንዘብ እንደሚያስገኘው ሲነግረው ይሰማዋል። ይህንኑ ስራ ከዚህ በፊት ሰርቶ በእድሉ ምክንያት ደህና ገንዘብ ቢሰራበትም ከዛ ጊዜ ጀምሮ ግን ስራው የአይምሮ ጠባሳ አሳድሮበታል። አቶ ሄሪሰን በቀጣይ እጽ ለመውሰድ ወደ ክፍሉ ቢገባም ከመጠን በላይ እጽ በመውሰዱ ህይወቱ ያልፋል። ከተወሰኑ ቆይቶች በኋላ ፖሊሶች አስፈላጊ ያሉትን ጥያቄዎች በሙሉ ከጠየቁ በኋላ ቪንስ እንዲሄድ ይፈቀድለታል። ከመሄዱ በፊት ግን በአቶ ሄሪሰን ዴስክ በኩል በማለፍ ሚስጥራዊውን ፖስታ ይሰርቀዋል። በውስጡ ወደ ኒውዮርክ የባቡር ትኬትና ፒክ ለሚያደርጓቸው ደግሞ የሲፒኤስ ሪሲት ነበረው። ቪንሰንት ወደ ፖስታ ቤት በመሄድ መታወቂያውን ሲጠየቅ ለሰራተኛው ይሰጠውና በምላሹ በውስጡ ስልክ፣ $500፣ ቁልፍና የሸረሪት አርማ የያዘ ደብዳቤ ቦርሳ ይሰጠዋል። ደብዳቤው ገንዘቡን ኒውዮርክ ሲደርስ ለሆቴል ወጪ እንዲጠቀመውና የተሰጠውን ስልክ ብቻ እንጂ የራሱን ስልክ ይዞ መሄድ እንደማይችል ይገልጻል። ተጨማሪ መመሪያዎችን ደግሞ ቀስ በቀስ ይናገረዋል። የአቶ ሄሪሰን ፍቅረኛ ለፖሊሶቹ ስለጠፋው ፖስታ ታሳውቃቸውና ቼክ ለማድረግ ወደ ፖስታ ቤት ሲሄዱ የሄሪሰንን ፓኬጅ ቪንስ እንደወሰደው መረጃ ይሰጣቸዋል። ይህንን መረጃ ለመርማሪ ሙላን ይላክለታል። ሙላን ከነዚህ ፖስታዎች ጀርባ ስላለው መረጃ ኬዝ ላይ የሚሰራ ሲሆን ለፖሊሶቹ ቪንስን እንዲከታተሉት ያዛቸዋል። ቀጣዩ ቀን ቪንስ ጥሩ የሚባለውን ሱፉን በመልበስ ባቡሩን ተሳፍሮ ወደ ኒውዮርክ ይደርሳል። ነገር ግን አንድ ፖሊስ እየተከታተለው እንደነበር አላወቀም። ወደ ከተማው እንደደረሰ በመመሪያው መሰረት ሆቴል ይከራይና መሃል ሌሊት ላይ በአዲሱ ስልኩ ስልክ ይደወልለታል። ቪንስ ሄሪሰንን በመምሰል አዲስ መመሪያዎችን ይቀበላል። በነጋታውም ወደ ፖስታ ቤት ሳጥን ኪራዮች ማዕከል በማምራት ቁልፉን አንድ ሳጥን ለመክፈት ይጠቀምበትና ሌላ አዲስ የባቡር ትኬት የያዘ ፖስታ ያገኛል። በተጨማሪም 13 ቁጥር መለያና ተጨማሪ መመሪያዎችን ያገኛል። ትኬቱ የሚወስደው ወደ ምኮም ከተማ ሲሆን እዛ ከመድረሱ አንድ ፌርማታ ቀደም ብሎ ግን መውረድ አለበት። በኋላ ላይ ባቡር ውስጥ ቪንሰንት በትኬት ተቆጣጣሪው ትኬቱን እንዲያሳይ ይጠይቃል። ተቆጣጣሪውን በቀጣይ ለፖሊሶቹ ቪንስ የተሳፈረው ወደ ምኮም እንደሆነ ያሳውቃቸዋል። አንድ ፌርማታ ቀደም ብሎ በመውረዱ ግን ፖሊሶቹን ለማምለጥ የተወሰኑ ደቂቃዎችን ያገኛል። ቀጣዩ እርምጃ ወደ አንድ ከተማ ታክሲ መሳፈር ሲሆን ታክሲው እንደሄደ ሌላ መኪና ይመጣል። ሾፌሩ ጃክ ሲሆን እሱም የ13 ቁጥር መለያውን ያሳየዋል። ቪንሰን የራሱን ካሳየ በኋላ ጃክ ይጠራውና ስልኩን ተቀብሎት በመኪናው ይወስደዋል። ሙላንና ፖሊሶቹ ወደ ቦታው የደረሱት አርፍደው ሲሆን የታክሲ ሹፌሩን ወደዛ እንዲወስዳቸው ቢጠይቁትም ጊዜው ረፍዶ ነበር። ምክንያቱም ምንም ሊከተሉት የሚችሉት ፍንጭ የለም። ከቆይቶች በኋላ ጃክ ቪንስን መሃል ጫካ ውስጥ ወደሚገኝ የተገለለ ቤት ይወስደዋል። ተጨማሪ 2 ሰዎች የሚቀይረውን ንጹህ ልብስ ሰጥተውት የድሮ ልብሶቹ ላይ የደበቀው ነገር ካለ ቼክ ያደርጉታል። የጫማውን ሂል እስከ መቁረጥ ነበር የደረሱት። ቪንስ በቀጣይ ወደ ሌላ ስፍራ ይወሰዳል። በአሁኑ በሀብታሞች ወደ ተሞላ ትልቅ ቤተ መንግስት ሲሆን እዚህም የተጫዋቾች ቁማር መዳቢ የሆነውን ጆን ይተዋወቀዋል። ሰውየው በግልጽ ሄሪሰን እንዳልሆነ ለይቶታል። ቪንስ ሄሪሰን መሞቱንና የሱን ቦታ እንደወሰደው ይናገራል። ጆም ሌላ አማራጭ ስላልታየው ከሌሎቹ ቁማርተኞች ጋር ችግር ውስጥ ላለመግባት ሊያጫውተው ይወስናል። በሌላ በኩል ምድር ቤት ውስጥ ብዙ ባለሀብቶች እያስያዙ ሲሆን እያንዳንዳቸው ከፍተኛ ገንዘብ ነው የሚያስይዙት። ጃስፐርን መጥቶ ያስገባው ልጅ 6 ቁጥር ላይ ሲያሲዝ ጆም ቪንስ ላይ ገንዘቡን ያሲዛል።
ባለሀብቶቹ እያስያዙ ያሉት ረሽን ሩሌት የተባለ ጨዋታ ላይ ሲሆን ቪንስ መሳሪያ ተሰጥቶት ከሌሎች ተሳታፊዎች ጋር ክብ ውስጥ መግባት ነበረበት። እያንዳንዱ ቁጥራቸው የተጻፈበት ጥቁር ቲሸርቶችን ለብሰዋል። ሁሉም ተሳታፊ አንድ ጥይት ሲሆን የሚሰጠው መሳሪያቸውን ካሽከረከሩት በኋላ ከፊታቸው የሚገኝ ሰው ላይ መሳሪያቸውን መደቀን ሲጠበቅባቸው ራሳቸው ላይ ደግሞ ከጀርባቸው ሌላ ተሳታፊ ይደቅንባቸዋል። በቀጣይ የሸረሪት አርማ ያለበት አምፖል እስኪበራ ድረስ ጠብቀው መተኮስ አለባቸው። የትኛውም በህይወት የቆየ ሰው ወደ ቀጣዩ ዙር ያልፋል። ቪንስ ከመጠን በላይ ፍርሃት ውስጥ በመግባቱ ጥይቱን የከተተው ራሱ ጃክ ነበር። አምፖሉ በስተመጨረሻ ሲበራ የተወሰኑ ወንዶች ይሞታሉ። ቪንስ ደግሞ መሳሪያውን አልተኮሰውም። ጥበቃው መጥቶ ካልተኮሰ እሱም እንደሚገደል ያስጠነቅቀዋል። በዚህም ቪንስ ያለውን ወኔ በሙሉ ተጠቅሞ ቢተኩስም እንደ እድሉ ከፊቱ የነበረው ተወዳዳሪ በህይወት ይቆያል። ጆ ከቪንስ ጋር በግል ያወራና ቆፍጠን እንዲል ይመክረዋል። ጆ በተጨማሪ ያስያዙት ሰው ከሞተባቸው የቀሩት ባለሀብቶች ጋር አዲስ የቁማር ገንዘብ ይቀበላቸዋል። ጃክ ደግሞ ቪንስን እንደሚያሸንፍ እየነገረ ያበረታተዋል። በሌላ በኩል 17 ተወዳዳሪ የሆነው ፓትሪክ ጄፈርሰን ከአቋማሪው ጂሚ ጋር እያወራ ከዚህ ካስወጣው የሚያሸንፈውን 50 እጥፍ እንደሚሰጠው ይነግረዋል። ጂሚ ግን ያን ያክል ገንዘብ ካለው ለምን እዚህ ጨዋታ ላይ እንደሚሳተፍ ጥያቄ ይሆንበታል። በዚህም ጄፈርሰን ታሪኩን መናገር ይጀምራል። እዚህ ከመምጣቱ በፊት እስረኛ ሲሆን አንድ ምሽት ዝም ብለው በማያውቀው ሸፋፍኖት ወደዚህ ቤተ መንግስት ያመጡታል። ጄፈርሰን የሸፈኑት ሳጥን ውስጥ ለ2 ቀናት ታሽጎ ነበር። ጂሚ ግን በነገረው ነገር ብዙም ትኩረት ሳይሰጠው ጥሎት ይሄዳል። ጃስፐርም በተሳታፊው ላይ ተጨማሪ ገንዘብ እያስያዘ ነው። ተሳታፊው ደግሞ የገንዘብ ወንድሙ ሮናልድ ሊ ባንኪዝ ነው። እስከ ቅርብ ጊዜ ድረስ ሮናልድ የአእምሮ ህሙማን ማዕከል ውስጥ ታካሚ ሲሆን ጃስፐር እንዲያስይዝበት ብቻ ከህክምና ያስወጣዋል። ሁለተኛው ዙር ይጀመርና በአሁኑ መሳሪያቸው 2 ጥይቶች ነው የሚከተትላቸው። ግማሾቹ ተሳታፊዎች ሲሞቱ ቪንስ በእድሉ ይተርፋል። ከጀርባው የነበረው ተሳታፊ የመተኮሻ ጊዜ ራሱ አልነበረውም። በዚህ መሃል 16ኛ ቁጥሩ ከወደቀበት ሲነሳ ሁሉም ይደናግጣል። ሐኪሙ ጉዳቱን ሲመለከተው ግን የመቀጠል አቅም ላይ ባለመሆኑ ጥበቃዎች ተኩሰው ይጨርሱታል። ተሳታፊ ቁጥር 11 የሆነው ሃንስ በድንገት መደናገጥ ሲጀምር እሱ ላይ ያስያዘው ሽሊንዶርፍ ሊያረጋጋው ይሞክራል። ንግግሩ ግን እየረዳው አልነበረም። ጄፈርሰን ከጂሚ ጋር ተጨማሪ ንግግር ማድረግ ጀምሮ ስለ በፊት ህይወቱ ተጨማሪ ታሪኮችን መናገሩን ይቀጥላል። ወደ እስር ቤት የገባው የጭነት መኪና በመስረቁ ሲሆን ከመያዙ በፊት ገንዘቡን ጥሩ ቦታ ደብቆታል። ይህንን ውድድር ከተሸነፈም ጄፈርሰን በሳለለት ካርታ መሰረት ጂሚ ፈልጎት እንዲያገኘው እንደሚፈልግ ይነግረዋል። ነገር ግን ግማሹን እስር ቤት ውስጥ ላለው ለጄፈርሰን ልጅ እንዲልክለት ይፈልጋል። ጂምም ቃሉን ይገባል። ጃስፐር ተጨማሪ የቁማር ገንዘቦችን በሚቀበልበት ወቅት የራሱ የድሮ ትውስቶች ፊቱ ላይ መምጣት ይጀምራሉ። ወንድሙን ከአእምሮ ህሙማን ማዕከል ሲያስወጣው ሮናልድ መድኃኒቶቹን መውሰድ አቁሞ ነበር። ለዚህም ምክንያቱ ያለ መድኃኒቱ ደህና እንደሆነ ስለተሰማው ነው። አሁን ግን ጥሩ ሁኔታ ላይ ያለ አይመስልም። ጃስፐር ቁጥር ይስልና ሮናልድ 13ኛው ተወዳዳሪ ላይ እንደሚደቅን ሲነግረው ሮናልድ የሲጋራውን አመድ ቪንስ ላይ ይወረውርበትና የእብድ ስራ ከመስራቱ በፊት ጃስፐር ማስቆም ነበረበት። 3ኛው ዙር ይጀመርና ፍርሃቱ አሁን በግልጽ ተወዳዳሪዎች ላይ መታየት ይጀምራል። ሃንስ ተረጋግቶ ወደ ጨዋታው እንዲመለስ መርፌ ይሰጠዋል። 3ኛው ተወዳዳሪ ደግሞ ለመቀጠል ራሱ ወንበር ላይ መቀመጥ ነበረበት። ሮናልድ ቪንስን ገፋኝ በሚል በጥፊ ይመተዋል። አጫዋቾቹ ግን ነገሮች ከመባባሳቸው በፊት ያገላግሏቸዋል። በዚህኛው ዙር እያንዳንዱ ተጫዋች 3 ጥይቶች ይሰጣቸዋል። ተሳታፊዎቹ በተለመደው ስርዓት ጨዋታውን ይቀጥሉና በአሁኑ 4 ተጫዋቾች ብቻ በህይወት ይቀራሉ። ቪንስ፣ ጄፈርሰን፣ ሮናልድ፣ 3ኛው ተጫዋችና 9ኛው ተጫዋች ቀርተዋል። ይህም ማለት ውድድሩ አሁን የመጨረሻው የጨዋታ ዙር ላይ መድረስ ይችላል ማለት ነው። 5 የተጠቀለሉ ኳሶች ጠረጴዛ ላይ ይቀመጣሉ። 2 ጥቁሮችና 3ቱ ደግሞ ነጮች ናቸው። እያንዳንዳቸው የተጫዋቾቹ ተቋማሪዎች አንድ ኳስ ሲመርጡና 2 ጥቁር ኳስ ያገኙ ተጫዋቾች ወደ መጨረሻው ሲዘዋወሩ የቀሩት 3ቱ ደግሞ ነፃ እንዲለቀቁ ይወስናል። ጃስፐር እና ጆ ጥቁር ኳሱን ሲይዙት ይህም ማለት ቪንስ ከሮናልድ ጋር ነው የሚፋለመው ማለት ነው። ጃስፐር ከዚህ ቀደም ተሳትፎ የሚያውቅ ተወዳዳሪ በመያዙ አብዛኛውን አዳዲሶቹን መደብ ያገኘው እሱ ነበር። ጆ ግን ለሽሊንዶርፍ ቪንስ ላይ እንዲመድብ ያሳምነዋል። ምክንያቱም 5-1 በመሆናቸው ብዙ ገንዘብ ወደ እነሱ ይመጣል። ጂሚ ጄፈርሰንን ገንዘቡን ሰብስቦ መሄድ እንደሚችል ይነግረዋል። ጄፈርሰን ግን ልብሱን በመቀየር ትኩረቱ በሚወሰድበት ወቅት ጂሚ ከጀርባው መጥቶበት ያንቀዋል። እንደ አጋጣሚ ግን የከፋ ነገር ከመፈጠሩ በፊት ጥበቃዎች ደርሰው ያስጥሉትና የተረፉ ተወዳዳሪዎች የመኖር መብት እንዳላቸው ያስታውሱታል። ጄፈርሰን የጂሚን ስም እየጠራ በመራገም ከኪሱ ካርታ ብሎ ያወጣውን ወረቀት ባዶ ሆኖ ያሳየውና የተናገረውን ሁሉ የሚያምን መሀይብ እንደሆነ ይነግረዋል። ጂሚና ጥበቃው ይሄዱና ለብሶ ከመጨረሱ በፊት ጄፈርሰን ካርታው የእውነት እንደነበር በመናገር ማንም ከማግኘቱ በፊት ኦሪጂናሉን ደብቆ ያኛውን ያቃጥለዋል።
የመጨረሻው ዙር ከመጀመሩ በፊት ሮናልድ ጃስፐር ላይ የጮኸ በአሁኑ የሱን ድርሻ ገንዘቡን እንዲሰጠው ይነግረዋል። ወላጆቻቸው ጃስፐርን እንዲያሳክመው ገንዘብ ቢሰጡትም ገንዘቡን ወደ አይምሮ ህሙማን ማዕከል ለማስገባት እንደተጠቀመበትና የሚያስወጣው ደግሞ እዚህ ጨዋታ ላይ ሊያስይዝበት ብቻ እንደሆነ እንደማያውቅ ይነግረዋል። የሚያሸንፈውንም አካፍሎት አያውቅም። ትዕይንቱ በቀጣይ ወደ መጨረሻው ዙር ይወስድንና ሁለቱም ተሳታፊዎች 3 ጥይት ይሰጣቸዋል። ቪንስ እና ሮናልድ አይን ላይን ተፋጠው መሳሪያቸውን ይደቃቀናሉ። ሲተኩሱ ግን ማናቸውም አልወደቁም። እድለኛ የሆኑበት ዙር ነበር። ለቀጣዩ ሙከራቸው ግን አንድ ተጨማሪ ጥይት ይጨመርና በአሁኑ ሮናልድ ይሞታል። ይህም ማለት ቪንስ ውድድሩን አሸንፏል ማለት ነው። ሽሊንዶርፍ ይህንን ሁሉ ብር በማሸነፉ በጣም ደስተኛ ሲሆን፣ ጃስፐር ደግሞ ወንድሙን በማጣቱ ያዝናል። ከሁሉም ያዘነው ግን ቪንስ ሲሆን በዚህ ጸጸቱ አሁን እድሜ ልኩን መኖር አለበት። ቪንስ ተቆራርጦ የደረሰው $1.8 ሚሊዮን ሲሆን ገንዘቡን በሙሉ በካሽ ይሰጠዋል። ሽሊንዶርፍ ለብቃቱ ያመሰግነውና እስከ ባቡር ጣቢያው ድረስ ሊሸኘው ጥያቄ ያቀርብለታል። ቪንስም እሺ እንዳለው ያስመስላል። እቃዎቹን ለመውሰድ ወደ ላይ ሲወጣ ግን በተሳታፊዎቹ አስክሬን በሞላው ክፍል ውስጥ ያልፍና በመስኮቱ በኩል ከቤተ መንግስቱ ያመልጣል። ጃክ ወዲያው መጥፋቱን ቢያስተውልም ጆ ሲነገረው ግን ብዙም ደንታ አልሰጠውም ነበር። ቪንስ ጠዋት ላይ ወደ ባቡር ጣቢያው መድረስ ችሎ ከዚህ በፊት በታክሲ በወሰደው ሹፌር ይታያል። ሹፌሩ ወዲያው ለፖሊስ በመደወል የቪንስን አድራሻ ያሳውቃቸዋል። እንደ አጋጣሚ ግን ቪንስ የፖሊስ መኪናዎቹ መምጣታቸውን ተመልክቶ ገንዘቡን ከመያዙ በፊት የቆሻሻ መጣያ ውስጥ ይደብቀዋል። ቆይቶች በኋላ ሊመረምሩት ወደ ሙላን ይወስዱታል። መርማሪው ስለ ገንዘቡ ቢጠይቀውም ቪንስ ግን ስለሚያወራው ነገር ምንም እንደማያውቅና ወሬውንም እዛው ፈጣጥሮ ይነግራቸዋል። አወዳዳሪዎቹ ሄሪሰን እንዳልሆነ በማወቃቸው ወደ ውድድሩ እንዳላስገቡትና ሊገሉት መሃል ጫካ ውስጥ ወስደውት እንደነበር ይነግራቸዋል። እንደ እድሉ ግን ያመልጣቸዋል። ቪንስ እንደ ማስረጃነት ለሙላን ጫማውን ያሳየዋል። በጣም ከመሮጡ የተነሳም ጫማው ማለቁን ይነግራቸዋል። ቪንሰንት ሙላን እነዚህ ሰዎችን ቢይዛቸው መልካቸውን በመለየት እንደሚያግዘው ይነግረዋል። ወደ ወሰዱት ቦታ እንዳይወስዳቸው ደግሞ አይኖቹ ተሸፍነው እንደወሰዱት ይነግረዋል። ሙላን አሁን ምንም አይነት ማስረጃም ፍንጭም ባለመያዙ ቪንስን ከመልቀቅ ውጪ አማራጭ አልነበረውም። ወደ ጣቢያው ሌላ ታክሲ ከተሳፈረ በኋላ ቪንስ ወደ ቆሻሻ መጣያው ቢመለስም ቦርሳው መጥፋቱን ይመለከታል። ማን ነው 2 ሚሊዮን እንደቀድ እንደዚህ አስቀምጦ የሚወጣው? ለኔ 2 ሚሊዮን የስድብ ያህል ስለሆነ እርሶን ካላስከፋዎት ይሄንን ሽልማቴን መመለስ ፈልጋለሁ ከሱ በስተቀር። በኋላ ግን ሁሉም ቆሻሻዎች በፌስታል መከመራቸውን ይመለከታል። ይህም ማለት በቅርብ ነው የተሰበሰቡት ማለት ነው። ቪንስ እያንዳንዱን ፌስታል መገለባበት ጀምሮ እንደ አጋጣሚ ገንዘቡን ያገኘዋል። በአሁኑ ግን የስድብ ያህል ስለሆነ ማለት እንደማይችል ያውቃል። እዚህም ቦርሳውን ይዞ በመጓዝ ፋንታ ወደ ፖስታ ቤቱ ሄዶ ሁሉንም ገንዘብ ወደ ቤተሰቦቹ ይልከዋል። ከዚህ በመቀጠል ወደ እናቱ ደውሎ ነገ የፖስታ አድራሹ ሰራተኛ ሲመጣ የሆነ ሰው ቤት ውስጥ ሆኖ እንዲጠብቅ ይነግራታል። በቀጣይ ወደ ኒውዮርክ የሚወስዱን ባቡር ይሳፈራል። ምሽቱን አንድ ሆቴል ውስጥ ካሳለፈ በኋላ ቪንስ ወደ አንድ ሱቅ በመግባት የተወሰኑ ምግቦችን ይገዛል። እዛም እህቱ ለልደቷ ተመኝቶ የነበረውን ትንሽዬ በግ ይገዛላታል። አሁን ወደ ቤቱ ኦሃዮ መሄድ አለበት። ቪንስ የመጨረሻውን ባቡር እንደተሳፈረ ጃስፐር ይከተለዋል። ከማውራት ውጪ ግን ምንም ነገር አላደረገም። ባቡሩ ወደ መዳረሻው ሲደርስ ግን ጃስፐር ቪንስ ላይ ይተኩስበትና ቦርሳውን በመስረቅ ውስጡ ገንዘብ ያለው መስሎት ይዞት ይሮጣል። ከመሞቱ በፊት ቪንስ ስለ ቤተሰቦቹ እያሰበ የፖስታ ቤቱን ደረሰኝ ይወጣዋል።